ለአንዳንዶች የታወጀው የሞት አዋጅ፣ ለአንዳንዶች የታወጀው የበሽታ አዋጅ፣ ለአንዳንዶች የታወጀው የውድቀት አዋጅ በኢየሱስ ስም ያለፈ ይሁን። አሜን። ሰው ሁሉ ጮሆ አሜን ይላል። ያለፈ ይሁን። አሜን። አሜን። ያለፈ ይሁን። ኢየሱስ ታርዶልናል። ለእኛ ብሎ በመስቀል ተንጠልጥሏል። በሦስተኛ ቀን ደግሞ ሞትን አሸንፎ ተነስቶ ወደ አብ አርጓል። ዳግም ደግሞ ይህ ጌታ ይመጣል። ጮኻችሁ እስቲ ኢየሱስ ይመጣል በሉ እባካችሁ። አጨብጭቡ። ክብር ለጌታ። ሃሌሉያ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እንኳን አደረሳችሁ። ኧረ እባካችሁ ዛሬ ልዩ ቀን ነው፣ ልዩ ማለዳ ነው። በጌታ ፍቅር ለምናቸዋለሁ። እስኪ ፌሳችሁን አስተካክሉና ለጌታ እስኪ የሚገባውን ክብር፣ እልልታ፣ ጩኸት፣ ጭብጨባ ለኢየሱስ ለናዝሬቱ ጌታ ኢየሱስ ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን ቃል አነባለሁ። ማቴዎስ 28:2 ላይ እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። እስኪ ድንጋዩ ታንከባሏል ነው። ድንጋዩ ታንከባሏል። እንደገና ይህንን ቃል እንድትናገሩ ፈልጋለሁ። እስኪ ድንጋዩ ታንከባሏል ነው። ድንጋዩ ታንከባሏል። ይህ ድምፅ በጣም የአንድና የሁለት ሰው ድምፅ ይመስላል። ከዚህ በሚበልጠው ድምፅ እስኪ ድንጋዩ ታንከባሏል ነው። ድንጋዩ ታንከባሏል።